አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን? የጥር 4 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የአዲስ አበባ ሙስሊም ወጣቶች ካውንስል ምስረታውን አከናወነ። መንግስታዊው የባንክ አገልግሎት ሰጪ ሲቢኢ ኑር የግማሽ ዓመት የብድር ክምችት ከ98 ቢሊዮን ብር በላይ መድረሱን አስታወቀ። የተባበሩት መንግስታት ከፍተኛ ፍርድ ቤት በሮሂንጃ የዘር ማጥፋት የቀረበውን የወንጀል ክስ መስማት ሊጀምር ነው የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የአዲስ አበባ ሙስሊም ወጣቶች ካውንስል ምስረታውን አከናወነ። ካውንስሉ በመዲናዋ ባካሄደው የምረቃት ስነ ስርዓት ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ የከተማ አስተዳደሩ ለካውንስሉ መሬት እንዲሰጥ ጥያቄ አቅርበው በመድረኩ የተገኙት ከንቲባ አዳነች አቤቤ አዎንታዊ ምላሽ ሰጥተዋል። በስፍራው ተገኝታ የነበረችው አሚናት መሐመድ ዝርዝር አላት። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስር የሚንቀሳቀሰው የኢትዮጵያ ሙስሊም ወጣቶች ካውንስል የአዲስ አበባ የወጣቶች ካውንስል ምስረታ እሁድ ጥር 3 2018 በመዲናዋ በሚገኘው አድዋ ሙዚየም አከናውኗል። በዚህም መንሱር ኸድር ፕሬዝዳንት ተደርጎ የተሰየመ ሲሆን አሚር ሻፊ ምክትል፣ አብዱል አዚዝ አወል ደግሞ በዋና ጸሐፊነት ኃላፊነት ተረክበዋል። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኢትዮጵያ ሙስሊም ወጣቶች ካውንስል የአዲስ አበባ ሙስሊም ወጣቶች ካውንስል ፕሬዝዳንትና ሰብሳቢ ወንድማችን መንሱር መጀመሪያ ይመጣ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ ተክቢር። የኢትዮጵያ ሙስሊም ወጣቶች ካውንስል የአዲስ አበባ ምስረታውን ያከናወነው ባለፈው ሳምንት የሶማሌ ሙስሊም ወጣቶች ካውንስል ምስረታውን ካደረገ በኋላ ነው። የካውንስሉ ፕሬዝዳንት ኡስታዝ ሃይደር ኸድር በመላ ሀገሪቱ የሚካሄደው የካውንስል ምስረታ ዋና ዓላማ ሃይማኖቱን ማገልገል፣ መጠበቅ እንዲሁም እስላማዊ ወንድማማችነት በአንድነት በማስጠበቅ ለሀገር ልማት መስራት መሆኑን ገልጸዋል። መንግስት ከወጣቱ ጎን እንዲቆምና ድጋፍ እንዲያደርግም ጥሪ አቅርበዋል። የኢትዮጵያ ሙስሊም ወጣቶች ካውንስል ዋና ጸሐፊ ኡስታዝ ከማል አረብ የካውንስሉ ምስረታ ዓላማ በእስልምና አስተምህሮ ላይ መሰረቱን ያጸና በአምልኮ የታገዘ ማንነትና እሴትን የሚያከብር ብሎም ለህብረተሰብና ሀገር ልማት አስተዋጽኦ የሚያበረክት ወጣት መገንባት መሆኑን ተናግረዋል። በካውንስሉ ምስረታ ላይ የተገኙት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ ወጣቶች በእስልምና አስተምህሮ ስፍራቸው ከፍተኛ መሆኑን በመግለጽ ለሀገርም ምሰሶ በመሆናቸው ሊደገፉ እንደሚገባ አጽንኦት ሰጥተው ተናግረዋል። አያይዘውም የኢትዮጵያ ሙስሊም ወጣቶች ካውንስልን በመዲናዋ ለመትከል በቂ ቦታ እንዲሰጣቸው በመድረኩ ለተገኙት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ጥያቄ አቅርበዋል። እንደምሰጡን እኔ ባልናገርም እርግጠኛ ነኝና ያው ብር አይደለም ከኪስ አውጥቶ መስጠው ሂደት አለው እናውቃለን። ሂደት አለው። ሂደቱን ጠብቀን ለመቀበል እኛም ዝግጁ ነን አይደል እንዴ? ይህን ተከትሎ ወደ መድረኩ የወጡት ከንቲባ አዳነች ጥያቄው ህጋዊ ሂደቱን ጠብቆ ሲቀርብ አስተዳደራቸው ምላሽ እንደሚሰጥ ማረጋገጫ ሰጥተዋል። ሆኖም ጥያቄዎቹ ቅድም አባታችን እንዳነሱት ያው እኛም የህግ በላይነት የምናስከብር ብቻ ሳይሆን በእኛም ላይ የሚፈጸም ስለሆነ አሰራሩን ጠብቀን ለምንመልሳቸው ጥያቄዎች ሁሉ እናንተም አሰራር ጠብቃችሁ ኃላፊነታችሁን ተወጣችሁ በአሰራራችን ለናንተ ክፍት ነው። አብረን ተነጋግረን ሂደቱን ጠብቀን ጥያቄዎቻችሁን እንመልሳለን። ይሄንን ላረጋግጥላችሁ እወዳለሁ። በመርሃ ግብሩ ላይ የአዲስ አበባ ከፍተኛ ምክር ቤት ፕሬዝዳንት ሼክ ሱልጣን አማን ኤባ፣ እውቅ የእስልምና መምህራን፣ የሃይማኖት ተቋማትና የመንግስት ከፍተኛ ኃላፊዎች ተገኝተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በስሩ የሚንቀሳቀስ የዘካና የአውቃፍ ኮሚሽን በሰኔ 2017 መመስረቱ ይታወሳል። የዘካ ኮሚሽን ቦርድ፣ የአውቃፍ ኮሚሽን ቦርድ እና የዘካና የአውቃፍ ኮሚሽን የሸሪዓ አማካሪ ቦርድ ሰይሞ ነበር። ይኸው የዘካና አውቃፍ ኮሚሽን ዛሬ ሰኞ ጥር 4 2018 በአዲስ አበባ አዲስ ጽህፈት ቤቱን አስተዋውቋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ በተገኙበት የተከናወነውን መርሃ ግብር ተከታትለን እንመለስ። የዘካና አውቃፍ ኮሚሽን በመጪው ረመዳን ወር የዘካ ማሰባሰብ ስራ ሊጀምር ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዘካና አውቃፍ ኮሚሽን ዛሬ ሰኞ ጥር 4 2018 ስራ ማስጀመሪያ መርሃ ግብር አካሂደዋል።
በመርሃ ግብሩ ላይ የዘካና አውቃፍ ኮሚሽን የቦርድ አመራሮች ባደረጉት ንግግር በመጪው የረመዳን ወር በኮሚሽኑ በኩል የዘካ ማሰባሰብ እንደሚጀመር ጥቆማ ሰጥተዋል። በዚህ ወቅት ተያይዞ እንደተገለጸው በዘካ እና የአውቃፍ ኮሚሽን እያንዳንዳቸው ራሳቸውን የቻሉ ቢሆንም ለሁለቱ ኮሚሽኖች የጋራ አመራር ቦርድ ተሰይመዋል። በዛሬው መርሃ ግብር ላይ የተናገሩት የጠቅላይ ምክር ቤቱ ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ የኮሚሽኖቹ ስራ መጀመር ከሙስሊሙ ባለፈ ፋይዳው ሀገራዊ ነው ብለዋል። የዘካና አውቃፍ ኮሚሽን በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መቋቋሙ ይፋ የተደረገው ባለፈው ዓመት ሰኔ ወር ነበር። አደረጃጀቱ በቀጣይ ከፌዴራል እስከ ወረዳ የሚዋቀር መሆኑ ተጠቁመዋል። በኢትዮጵያ ውስጥ በቅርብ በተደረጉ ጥናቶች የአይነ ስውርነት ምጣኔ 1.6 በመቶ ይገመታል። ይህ ምጣኔ በከተሞች ውስጥ 1.1 በመቶ ሲሆን በገጠር ደግሞ 1.6 በመቶ ነው። ለአይነ ስውርነት ዋነኛ መንስኤዎች ናቸው የሚባሉት ካታራክትና ትራኮማቲክ ኮርኒያ ኦፓሲቲ ናቸው። በሀገሪቱ የህፃናት አይነ ስውርነት ምጣኔ 0.1 በመቶ መሆኑን መረጃዎች ያመለክታሉ። በኢትዮጵያ አይነ ስውራንን የሚያስተምሩ ጥቂት አዳሪ ትምህርት ቤቶች ቢኖሩም በተለይ የዲን እውቀትን ከማግኘት አኳያ በርካታ ፈተናዎች እንደሚጋፈጡ ይነገራል። ይህን ችግር በመጠኑም ለመቅረፍ መቋቋሙን የሚገልጸው አብደላህ ኢብኑ ኡሚ መክቱም የቁርአን ማህበር በቅርብ ባካሄደው የኦንላይን የገቢ ማሰባሰቢያ አስተዋጽኦ ላደረጉ አካላት እሁድ ጥር 3 2018 ቡራዩ በሚገኘው ማዕከል የምስጋና ፕሮግራም አከናውኗል። ለማዕከሉ ድጋፍ እንዲውል በተደረገው የ4 ቀን የኦንላይን የገቢ ማሰባሰቢያ መርሃ ግብር አማካኝነት ከ15.6 ሚሊዮን ብር በላይ ቃል እንደተገባ ኃላፊዎቹ ተናግረዋል። ከዚህ ውስጥ ከ12 ሚሊዮን ብር በላይ ተሰብስቦ ወደ ማህበሩ ገቢ መደረጉም ተገልጿል። ሚንበር ቲቪን ጨምሮ በኦንላይን የገቢ ማሰባሰቢያ የቅስቀሳ ሂደቱ ላይ የነቃ ተሳትፎ ላደረጉ መገናኛ ብዙሃን ድርጅቶችና የቁርአን ማህበሩ ደጋፊ አካላት እውቅና ተበርክቶላቸዋል። መርሃ ግብሩን አስመልክተው ከሚንበር ቲቪ ጋር ቆይታ ያደረጉት የቁርአን ማህበሩ ስራ አስኪያጅ አቶ ከድር መህሙድ የመሰረቱት ማህበር ለቀጣይ አቅሙን ይበልጥ በማደራጀት በቁርአን ጥናትና በአካዳሚክ ትምህርት ዘርፍ አሻራውን ለትውልድ እንዲያሳርፍ ሁሉም አካላት የሚያደርጉትን ድጋፍ አጠናክረው እንዲቀጥሉ ጥሪ አቅርበዋል። ይሄ አሁን 4 ቀን የቆየ ቻሌንጅ ነው። ያንን 4 ቀን በልዩ መልኩ የተዘጋጀ ቻሌንጁ ተጠናቋል። ግን አጠቃላይ የአብደላህ ኢብኑ መክቱም ቻሌንጆች የሚቀጥሉ ናቸው። ራዕያችንን እስክናሳካ ድረስ ቻሌንጁ የሚቀጥል ነው። እነዚህ ልጆች ትምህርት ጀመሩ እንጂ አልጨረሱም፣ አልተመረቁም፣ ማህበረሰቡን ማገልገል አልጀመሩም። የዚህ ተቋም ራዕይ ደግሞ እነዚህ አይነት ስውራን የኔ ቢጤ ከመሆኑ ከማይምነት ጨለማ ተላቀው ከራሳቸው አልፎ ኡማውን የሚखाድሙ ሀገር የሚጠቅሙ ዜጎች እንዲሆኑ ማድረግ ነው የዚህ ተቋም ራዕይ። ይህ ራዕይ እስኪሳካ ቻሌንጁ የሚቀጥል ነው የሚሆነው። የማህበረሰባችንንም ድጋፍ እንጠብቃለን። የቁርአን ማህበሩ ባለፈው ዓመት ሐምሌ ወር ቁርአን ሂፍዝ ሲከታተሉ የነበሩ ከ20 በላይ ታዳጊዎችን አስመርቋል። በአሁኑ ሰዓት 40 አይነ ስውራን ህፃናትና ታዳጊዎችን በቁርአን ሂፍዝና በአካዳሚክ ጥናት እያሰለጠነ እንደሚገኝ ተገልጿል። ከ11 ዓመት በፊት የተመሰረተው አብደላህ ኢብን ኡሚ መክቱም የቁርአን ማህበር ስያሜውን ያገኘው የኸዲጃ ቢንት ኹወይሊድ ረዲየላሁ ዐንሃ ያጎት ልጅ ከነበሩት አብደላህ ኢብን ኡሚ መክቱም ረዲየላሁ ዐንሁ መሆኑ ይታወቃል። ሲቢኢ ኑር የግማሽ ዓመት የብድር ክምችት ከ98 ቢሊዮን ብር በላይ መድረሱን አስታወቀ። የኢትዮጵያ ንግድ ባንክ ከወለድ ነፃ ባንክ አገልግሎት ሰጪው ሲቢኢ ኑር በ6 ወሩ መጨረሻ ላይ አጠቃላይ የብድር ክምችት 98.1 ቢሊዮን ብር መድረሱን አስታውቋል። ባንኩ ይህን ይፋ ያደረገው በ6 ወራት አፈጻጸም ሪፖርቱ ላይ ነው። በሂሳብ ዓመቱ አጋማሽ የተገኘው እድገት በሲቢኢ ኑር ተበዳሪዎች የሚወስዱት የብድር መጠን እያደገ በመምጣቱ ነው ተብሏል። ሲቢኢ ኑር በግማሽ ዓመቱ ያስመዘገበው ጠቅላላ ገቢ በእጥፍ አድጎ 5.04 ቢሊዮን ብር ሆኗል። ይህም ከባለፈው የ2017 ግማሽ የሂሳብ ዓመት ተመዝግቦ መጨረሻ ላይ የነበረው የገቢ መጠን 2.5 ቢሊዮን ብር እንደነበር የሲቢኢ ኑር ምክትል ፕሬዝዳንት አቶ ኑር ሁሴን ለመገናኛ ብዙሃን ገልጸዋል። በተያዘው ግማሽ ዓመት የተገኘው አጠቃላይ ገቢ ውስጥ ወደ 4 ቢሊዮን ብር የሚሆነው ባንኩ ፋይናንስ አድርጎ ያገኘው ገቢ ሲሆን ቀሪው በተለያየ የሲቢኢ ኑር በተሰጡ አገልግሎቶች የተገኘ የኮሚሽንና መሰል ስራዎች የተገኘ ገቢ መሆኑ ተጠቅሷል። ባንኩ በውጪ ምንዛሬ ረገድ ደግሞ 202.3 ሚሊዮን ዶላር ገቢ ማግኘቱን አስታውቋል። ከወለድ ነፃ ከተገኘው
ከተገኘው የውጭ ምንዛሬ ውስጥ 154 ሚሊዮን ዶላሩ ከወጪ ንግድ የተገኘ ሲሆን ቀሪው 48.02 ሚሊዮን ዶላሩ ከሬሚታንስ የተገኘ ነው። የተቀማጭ ገንዘብ ከማሰባሰብ አንጻር በዘንድሮ ግማሽ ዓመት ብቻ ከወለድ ነፃ የተሰበሰበው አጠቃላይ ተቀማጭ ገንዘብ 63.05 ቢሊዮን ብር መሆኑ ተገልጿል። በሲቢኢ ኑር በኩል በ6 ወር ለመሰብሰብ በእቅድ ተይዞ የነበረው 55.6 ቢሊዮን ብር እንደነበር ያስታወሱት አቶ ኑር አፈጻጸሙ ግን 113 በመቶ ሆኖ ሊመዘገብ ችሏል ብለዋል። ይህም ከባለፈው ዓመት ሲነጻጸር የ98 በመቶ ብልጫ ያሳየ ነው ተብሏል። ባንኩ ከወለድ ነፃ ፋይናንስ የሚያደርገው ብድር ጤናማነትን በተመለከተም አጠቃላይ የተበላሸ የብድር ምጣኔው ከ1.3 በመቶ በታች ነው። ይህ ብሔራዊ ባንክ ካስቀመጠው የ5 በመቶ ምጣኔ አንጻር ሲታይ ከወለድ ነፃ የባንክ አገልግሎት ብድር ጤናማነትን የሚያሳይ መሆኑ ተገልጿል። በግማሽ ዓመቱ የሰጠው የብድር መጠን 51 ቢሊዮን ብር ሲሆን ከወለድ ነፃ የባንክ አገልግሎት በመጠቀም ፋይናንስ የተደረጉ ደንበኞች ቁጥር ከ6600 በላይ መድረሱ ነው። በግማሽ ዓመት ላይ ከወለድ ነፃ የባንክ አገልግሎት በመስኮት በሚሰጡ ባንኮችና በአራት ሙሉ ለሙሉ ከወለድ ነፃ ባንኮች ውስጥ ያሉ አስቀማጮች ቁጥር ከ26 ሚሊዮን በላይ መድረሱ ታውቋል። ከዚህ ውስጥ 7.9 ሚሊዮን የሚሆኑት የኢትዮጵያ ንግድ ባንክ ደንበኞች ናቸው። ከ14 ቢሊዮን ብር በላይ የኮንትሮባንድ ዕቃዎችን መያዙን ፖሊስ ገለጸ። በኢትዮጵያ ከ14 ቢሊዮን ብር በላይ ዋጋ ያላቸው የኮንትሮባንድ ዕቃዎች መያዛቸውን የኢትዮጵያ ፌዴራል ፖሊስ አስታውቋል። ከኢትዮጵያ ጉምሩክ ኮሚሽን እና ከባለድርሻ አካላት ጋር በመሆን ከ14.05 ቢሊዮን ብር በላይ የዋጋ ግምት ያላቸው የገቢና ወጪ የኮንትሮባንድ ዕቃዎች ተይዘዋል ሲሉ የገለጹት የኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጀነራል መላኩ ፋንታ ናቸው። ምክትል ኮሚሽነሩ ይህን የገለጹት የ2018 በጀት ዓመት የ6 ወራት አፈጻጸም ሪፖርት ላይ ነው። በኮንትሮባንድ ዕቃዎች ዝውውር 729 ተጠርጣሪዎችም በቁጥጥር ስር መዋላቸውን ገልጸዋል። በሌላ በኩል የጉምሩክ ኮሚሽን በአንድ ሳምንት ብቻ 515 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በቁጥጥር ስር መዋሉን ገልጿል። ኮሚሽኑ ከታህሳስ 23 እስከ 30 ድረስ 515 ሚሊዮን ብር ግምታዊ ዋጋ ያላቸው የገቢና ወጪ የኮንትሮባንድ ዕቃዎች ተይዘዋል ብሏል። በቁጥጥር ስር ከዋሉት የኮንትሮባንድ ዕቃዎች መካከል አዳዲስ እና ልባሽ ጨርቆች፣ ኤሌክትሮኒክስ፣ የተሽከርካሪ መለዋወጫ፣ የመዋቢያ ዕቃዎች፣ አደንዛዥ እጾች፣ መድኃኒት፣ ማዕድናት፣ ጫት፣ ቡና፣ ጥራጥሬ፣ የቁም እንስሳትና የውጭ ሀገር ገንዘቦች እንደሚገኙበት ያሰራጨው መረጃ ያመለክታል። ቀጥለናል። ማሌዥያ እና ኢንዶኔዥያ ግሮክ የተሰኘውን የኤሎን መስክ አርቲፊሻል ኢንተለጀንስ መተግበሪያ ያገዱ። ማሌዥያ እና ኢንዶኔዥያ በኤክስ ባለቤት ቢሊዮነሩ ኤሎን መስክ የሚተዳደረውን ግሮክ የተሰኘውን አርቲፊሻል ኢንተለጀንስ ቻት ቦት በማገድ የመጀመሪያዎቹ ሀገሮች ሆነዋል። የቢሊዮነሩ ኤሎን መስክ ንብረት የሆነው ግሮክ ያለ ሰዎች ፍቃድ ወሲባዊ ምስሎችንና የህፃናትን አግባብ ያልሆኑ ምስሎች እያመነጨ ነው በሚል ከተለያዩ የዓለም ሀገራት መንግስታትና ተቆጣጣሪ ተቋማት ከፍተኛ ተቃውሞ እየቀረበበት ይገኛል። ይህን ተከትሎም የአውሮፓ ህብረት፣ እንግሊዝ፣ ፈረንሳይ፣ ህንድ፣ ማሌዥያ እና ብራዚል በኩባንያው ላይ ጥብቅ ምርመራ መጀመራቸውን አስታውቀዋል። የአውሮፓ ህብረት ድርጊቱን ህገወጥና አጸያፊ ሲል የገለጸው ሲሆን የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር በበኩላቸው ኤክስ በአፋጣኝ እርምጃ መውሰድ እንዳለበትና ካልሆነ ግን መንግስታቸው አስፈላጊውን እርምጃ እንደሚወስድ አስጠንቅቀዋል። በዚህም ማሌዥያ እና ኢንዶኔዥያ ግሮክን አግደዋል። የኢንዶኔዥያ ኮሚኒኬሽን እና ዲጂታል ጉዳዮች ሚኒስትር ማውቲያ ሀፊዝ በሰጡት መግለጫ መንግስት የሚፈበረኩ ወሲባዊ ምስሎች እንደ ከባድ የሰብአዊ መብት፣ የሰዎች ክብርና የዜጎች ደህንነት ጥሰት ይመለከተዋል ብለዋል። ሚኒስትሩ አክለውም እርምጃው ሴቶችን፣ ህጻናትንና ሰፊውን ማህበረሰብ ኤአይ በመጠቀም ከሚመነጩ የውሸት ምስሎች ለመጠበቅ የታለመ ነው ብለዋል። ማሌዥያ በበኩሏ ፎቶዎች ያለ ፍቃድ ተገቢ ባልሆነ መንገድ ሲጋሩ የግላዊነትና የምስል መብቶችን የመጣስ አደጋ ላይ ይጥላሉ፣ ይህም የስነ ልቦና፣ ማህበራዊና የክብር ጉዳት ያስከትላል በማለት ግሮክን በጊዜያዊነት አገዳለች። አስተማማኝ ጥበቃዎች እስኪተገበሩ ድረስ እገዳው እንደሚቀጥል አስታውቃለች። የኤሎን መስክ ኩባንያ ኤክስ ኤአይ በሰጠው ምላሽ በደህንነት ጥበቃው ላይ ክፍተቶች መኖራቸውን አምኖ ለማስተካከል እየሰራ መሆኑን ገልጿል። እንደ መፍትሄም እስካሁን በነፃ ይሰጥ የነበረውን የምስል ማመንጫ አገልግሎት ክፍያ ለሚከፍሉ የፕሪሚየም ተጠቃሚዎች ብቻ እንዲወሰን አድርጎ የነበረ ቢሆንም ችግሩ እስካሁን ሙሉ በሙሉ አልተፈታም የሚል ትችት እየቀረበበት ነው። እንደ አውሮፓውያኖቹ አቆጣጠር በ2023 የተጀመረው ግሮክ በኤክስ ትስስር ገጽ ላይ በነፃ ለመጠቀም የሚያስችል ነው። ተጠቃሚዎችን በማህበራዊ ሚዲያ መድረክ ላይ ጥያቄዎችን መጠየቅና ከሌሎች ተጠቃሚዎች ለሚመጡ ልጥፎች ምላሽ መስጠት ያስችላቸዋል።
የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማዊ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁ እንመለስ። የአዲስ አበባ ሙስሊም ወጣቶች ካውንስል ምስረታውን አከናወነ። ካውንስሉ በመዲናዋ ባካሄደው የምረቃት ስነ ስርዓት ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ የከተማ አስተዳደሩ ለካውንስሉ መሬት እንዲሰጥ ጥያቄ አቅርበው በመድረኩ የተገኙት ከንቲባ አዳነች አቤቤ አዎንታዊ ምላሽ ሰጥተዋል። ከቆይታ በኋላ የተባበሩት መንግስታት ከፍተኛ ፍርድ ቤት በሮሂንጃ የዘር ማጥፋት የቀረበውን የወንጀል ክስ መስማት ሊጀምር መሆኑ ተሰምቷል። እንመለስበታለን። ይጠብቁን። ሜታ ከግማሽ ሚሊዮን በላይ የአውስትራሊያ ታዳጊ ተጠቃሚዎችን አገደ። ግዙፉ የቴክኖሎጂ ኩባንያ ሜታ በስሩ ከሚያስተዳድራቸው ፌስቡክ፣ ኢንስታግራም እና ትሬድ ከግማሽ ሚሊዮን የሚልቁ የአውስትራሊያ ታዳጊዎችን አገልግሎቱን መጠቀም እንዳይችሉ አግዷል። የአውስትራሊያ መንግስት በዓለም የመጀመሪያ የሆነውን እድሜያቸው ከ16 ዓመት በታች ለሆኑ ታዳጊ ልጆች የማህበራዊ ሚዲያ የጣለውን ክልከላ ከታህሳስ 1 2018 ጀምሮ ተግባራዊ አድርጓል። የአውስትራሊያ መንግስት እገዳው ያስፈለገው የታዳጊዎችን ደህንነት ለመጠበቅ እንደሆነ አስረድቷል። በዚህም እገዳው ተግባራዊ ከሆነበት ጊዜ አንስቶ በመጀመሪያው ሳምንት ወደ 550 ሺህ የሚጠጉ አካውንቶች በሜታ ታግደዋል። የሀገሪቱ ጠቅላይ ሚኒስትር አንቶኒ አልባኔዝ የማህበራዊ ሚዲያ ተጠቃሚዎችን እድሜ የሚያረጋግጠውን አሰራር መዘርጋት ያስፈለገው ታዳጊዎች ከእውናዊው ዓለም እየተነጠሉ በመሆኑ ነው ብለው ነበር። መድረኩ ከፍተኛ ጉዳት እያስከተለ እንደሚገኝ የገለጹት አንቶኒ አልባኔዝ የሚዲያ አማራጩ ህፃናትን ከእውናዊው ዓለም ከማቆራረጡ በተጨማሪ ከእውነተኛ ጓደኞቻቸው ጭምር እያራቀ እንደሚገኝም አስረድተዋል። አያይዘውም በማህበራዊ ሚዲያ ምክንያት ወላጆች ከፍተኛ ጭንቀት ውስጥ መግባታቸውንም ተናግረው ነበር። ይህን ተከትሎም ኩባንያው አዲሱን ህግ በማክበር በመጀመሪያው ሳምንት 330639 ኢንስታግራም፣ 173497 ፌስቡክ እና 39916 ትሬድ ተጠቃሚዎችን ማገዱን የቢቢሲ ዘገባ አመልክቷል። በአውስትራሊያ እድሜያቸውን ከ13 እስከ 15 ያሉ ከ350 ሺህ በላይ የኢንስታግራም እና ከ150 ሺህ በላይ የፌስቡክ ተጠቃሚዎች መኖራቸውን ይፋዊ መረጃዎች ያመለክታሉ። ሜታ የአውስትራሊያ መንግስት ከኢንዱስትሪው ጋር የደህንነት መስፈርቶችን እንዲጨምሩ፣ ግላዊነትን የሚጠብቁ እንዲሁም እድሜ ተስማሚ ይዘቶችን እንዲያቀርቡ የተሻለ አማራጭ ለማምጣትና ለማበረታታት እንዲሳተፍ ጥሪ እናቀርባለን ብለዋል። ሜታን ጨምሮ ኩባንያዎች የታዳጊዎችን ደህንነት ከበይነ መረብ ጥቃት መጠበቅ አስፈላጊ መሆኑን የተስማሙ ይሁን እንጂ በመብት ተከራካሪዎችና በአንዳንድ ምሁራን ዘንድ ትችትን እያስተናገደ ይገኛል። በተመሳሳይ ዩቲዩብ የአውስትራሊያ መንግስት ያወጣውን ህግ እንደሚያከብር ያስታወቀ ቢሆንም ኩባንያው እገዳው የኢንተርኔት አገልግሎቱን የበለጠ ደህንነቱ የተጠበቀ አያደርገውም ሲል አቋሙን ሲገልጽ ቆይቷል። አንዳንድ ባለሙያዎች የአውስትራሊያ ታዳጊዎች እገዳውን በቀላሉ ማለፍ ይችላሉ የሚል ስጋት አንስተዋል። የእድሜ ማረጋገጥ የሚያካሂደውን ቴክኖሎጂ በማታለል ወይም ሌሎች ደህንነታቸው ያልተጠበቀ ቦታ በመረቡ ላይ ለመሰብሰብ ያጋልጣል ብለዋል። በወላጆች ዘንድ ከፍተኛ አድናቆትን ያገኘው ክልከላው በሌሎች የዓለም ሀገራትም ትኩረት ስቧል። ከአሜሪካ ፍሎሪዳ ግዛት እስከ አውሮፓ ህብረት ድረስ የተለያዩ መንግስታት የልጆችን የማህበራዊ ሚዲያ አጠቃቀም ለመገደብ ሙከራ ላይ ናቸው። እንደ ማሌዥያ፣ ዴንማርክ፣ ኖርዌይ እና ሌሎችም እገዳውን ተግባራዊ ለማድረግ ጫፍ ላይ ደርሰዋል። የተባበሩት መንግስታት ከፍተኛ ፍርድ ቤት በሮሂንጃ የዘር ማጥፋት የቀረበውን የወንጀል ክስ መስማት ሊጀምር ነው። አህመድ አብዱራህማን ዝርዝሩን ተመልክቶታል። የተባበሩት መንግስታት ከፍተኛ ፍርድ ቤት በአብዛኛው ሙስሊም ማንነት ባላቸው የሮሂንጃ ህዳጣን ዜጎች ላይ የዘር ማጥፋት ወንጀል ፈጽማለች በሚል በሚያንማር ላይ የቀረበውን ክስ በዛሬው ዕለት መስማት ሊጀምር ነው። የፍርድ ሂደቱ የዓለም አቀፉ የፍትህ ፍርድ ቤት ICJ የሚመለከተው በአይነቱ የመጀመሪያው የዘር ማጥፋት ጉዳይ ነው። ሊያስከትለው የሚችለው ውጤትም ከሚያንማር ባሻገር ጋዛ ላይ በፈጸመችው የዘር ማጥፋት ጦርነት ምክንያት ደቡብ አፍሪካ በእስራኤል ላይ ያቀረበችውን አቤቱታ ሊነካ የሚችል ነው ተብሏል። ዛሬ የሚጀምረው ችሎት ለ3 ሳምንታት ይቆያል። ለአውሮፓውያን አቆጣጠር በ2017 በርካታ ቁጥር ያላቸው የሮሂንጃ ሙስሊሞች በሚያንማር መንግስት የተከፈተባቸውን የዘር ማጥፋት በመሸሽ ወደ ጎረቤት ባንግላዴሽ ተሰደዋል። የተባበሩት መንግስታት ድርጅት እንዳለው ከሆነ በሮሂንጃ የሚያንማር የጸጥታ ኃይሎች ከሚያደርሱባቸው ስቃይ በመሸሽ ወደ ጎረቤት ሀገር የተሰደዱ ሰዎች ቁጥር ከ700 ሺህ በላይ ነው። ጥቃቱ ከተፈጸመ ከ2 ዓመት በኋላ ጋምቢያ ጉዳዩን ለዓለም ፍርድ ቤት አቅርበዋለች።
ስደተኞቹ የጅምላ ግድያዎች፣ አስገድዶ መድፈርና የእሳት ቃጠሎ ጥቃቶች እንደተፈጸሙባቸው ተናግረዋል። የተባበሩት መንግስታት እውነታ የማፈላለግ ተልዕኮ ጥቃቱ የዘር ማጥፋት ድርጊቶችን አካቷል በሚል ድምዳሜ ላይ ደርሷል። ይሁን እንጂ የማይንማር ባለስልጣናት ድርጊቱን በሮሂንጃ የታጠቁ ቡድኖች ለሰነዘሩት ጥቃት አጸፋ ለመስጠት የተደረገ ህጋዊ የጸረ ሽብር ዘመቻ ነው በማለት አስተባብለዋል። በቅድመ ችሎት ክርክር ወቅትም የወቅቱ የሚያንማር መሪ ኦንግ ሳን ሱኪ የጋምቢያን የዘር ማጥፋት ወንጀል ክስ ያልተሟላና አሳሳች ነው በማለት አጣጥለውታል። የክሱን መጀመር በተመለከተ ለሬውተርስ የተናገሩት የተባበሩት መንግስታት ነጻ የምርመራ ኃላፊ ኒኮላስ ኩምጂያን ጉዳዩ የዘር ማጥፋት ወንጀል እንዴት ብያኔ እንደሚሰጠው፣ እንዴት ሊረጋገጥ እንደሚችልና ጥሰቶች እንዴት ሊታረሙ እንደሚችሉ ወሳኝ ቅድመ ሁኔታዎችን ያስቀምጣል ብለዋል። በችሎቱ የሮሂንጃ ሰለባዎች ቀርበው ምስክርነት ይሰጣሉ ተብሎ ይጠበቃል። ጉዳዩ ሊኖረው ከሚችለው ተጽዕኖ አንጻር ምስክርነት የማሰማት ሂደቱ ለህዝብና ለመገናኛ ብዙሃን ዝግ እንደሚሆን አልጀዚራ ዘግቧል። ዓለም አቀፉ የወንጀለኛ ፍርድ ቤት አቃቤ ሕግ ከዚህ ቀደም እንዳሳወቀው ወንጀሎቹ የተፈጸሙት ቲታመድ በተሰኘው በሚያንማር የጦር ኃይል፣ በብሔራዊ ፖሊስ ኃይሎች፣ በድንበር ጥበቃ ፖሊሶች እንዲሁም የሮሂንጃ ማንነት በሌላቸው ሲቪሎች እገዛ ነው። በግዳጅ እንዲሰደዱ ከተደረጉት ባሻገር 10,000 ገደማ የሮሂንጃ ሰዎች በጸጥታ ኃይሎች ተገድለዋል። የተባበሩት መንግስታት ድርጅት እንዳለው በሚያንማር የጸጥታ ኃይሎች በሰሜን ምዕራብ ራኪን ግዛት የቀሩ የሮሂንጃ ሙስሊሞች ላይ የሚፈጽሙትን የሰብአዊ መብቶች ጥሰት አሁንም ድረስ ቀጥለውበታል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፈይዛ መሐመድ አብራችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።